ክርስቲያኑም አሁን እየነቃ ነው ያለው። ስለዚህ አሁን እነዚህ መጥተው በትክክል እንትን አይደለም ምናምን ነገር ቢሉ በአሁኑ ሰዓት በካልቸው በለው ራሱ አሁን ለእሱ መልስ ሰጥ ማለት ለእነዚህ አይነት ሰዎች አሁን ቁጭ ብዬ መልስ ልሰጥ ማለት ነው። እና የሚያስደነግጥ አይደለም። እኔ ቦታም አልሰጠሁትም። ራሱ ሲዘዋወር አይቼዋለሁ። ገብተዋል። የሚያስደነግጥም ሆነ ቦምብ ነው የሚጮው። ሲጮው መደንገጥ ያለ ቦምብ ነው የሚጮው። ነገር ሁሉ ቦምብ አይደለም፣ ቆርቆሮም ይጮዋል። ለቆርቆሮ ደግሞ ትኩረት ታደርጋላችሁ። ቆርቆሮ ነው በሉት። ቦምብ ቦምብ ነው። ቦምብ ሲመጣ ሀሳብ ሲመጣ በትክክል ሲመጣ ለዛ መልስ መስጠት በበቂ ሁኔታ መልስ መስጠት ያስፈልጋል። ካልሆነ ግን ቆርቆሮ ከሆነ ግን በካልቾ በለው። በካልቾ ይዘህ በካልቾ ይዘህ ጠረግ አድርገህ ወደዛ ጣለው። ደግሞ ለቆርቆሮ ትደነግጣለህ የታባቱ እና እንደዛ ነው። እሺ አቢቢ ስራ አይሰሩም። ስራ የማይሰራ ሰው ያወራል። እነዚህ ስለ ሰዎች የሚያወሩት ስለ እንትን የሚያወሩት ስራ የማይሰሩ ምን ሰራችሁ ብለህ ብትጠይቃቸው ምንም የሰሩት ነገር የለም። ሰዎችን ወደ ኢስላም አይጠሩ። ኮምፓራቲቭ ሪሊጅን የሚባል ነገር ያስጠላቸዋል፣ ያንገሸግሻቸዋል። ከዛ በኋላ እንትን ነው በቃ አንተ በሃይማኖት እኔም በሃይማኖቴ ነው በቃ ችግር የለውም ነው። ከዛ ቤተሰቦቻቸውን ሲከፍሩ ምንም አይመስላቸውም። እንግዲህ ምርጫዋ ነው ምናምን ነገር ይላሉ። ምርጫዋ ነው ምናምን የወሎ ሰው እኮ እንትን ነው ምናምን ይለዋል። አብሮ መብላት መጠጣት ነው ምናምን ይላል። በቃ ጫት ቃሚ ትውልድ ማምጣት ሲሻ ቁጭ ብሎ የሚያጨስ ጫት እየቃመ ዝም ብሎ በቃ ራሱን ስሜቱን የሚገል ትውልድ ማምጣት ነው የሚፈልጉት። አይታሰብም። ከዛ ትውልድ ነፃ የሚወጣበትን መስመር እየተዘረጋ ነው ያለው። አይሆናትም። እኛ በህይወት እያለን እኛ በቁማችን እያለን የሚቀጥለው ትውልድ ሽርክ ውስጥ አይገባትም። የሞተ ትውልድ የመከነ ትውልድ አይመጣም። አጠብቁ፣ እንደዛ አጠብቁ። አይመጣም። ትውልዱ እየነቃ ነው ያለው፣ ዲኑን እያወቀ ነው ያለው እንጂ ከክርስቲያን ምን ተሻለ መባል ያለበት እንደውም እሱ ነው። እነሱ ናቸው ከክርስቲያን ምን ተሻላችሁ ተብሎ መባል የነበረባቸው እነሱ ናቸው። ቀብር ሄዶ የሚንደባለል የቀብር አፈር የሚበላ ቀብር እየሄደ የሞቱ ሰዎችን እያናገረ አንዱን አምላክ አላህን በብቸኝነት ለምን አመለክ ብሎ የመናገር ሞራሉም ብቃቱም የላቸው ሙቀቱም የላቸው። ስለዚህ እንደዚህ አይነት ሰዎችን በካልቾ ተጠርጋቸውና ዞር በል ትላቸዋል። ስራ ላይ ብቻ ፎከስ አድርገህ ስራ ላይ መስራት ነው እና እነዚህ እንቅፋት ነው፣ የዲን እንቅፋት። ከማህበረ ቅዱሳን ጋር እየተናበቡ እኮ ነው የሚሰሩት። የሚገርማቸው ከማህበረ ቅዱሳን ከሚሽነሪዎች ጋር እየተናበቡ ነው። ችግር የለባቸው። አቡነ ማትያስ ጸሎት ሲያደርጉ ተራውትን ጸሎት ያደርጉ ሲባሉ አይ እኔ እንትን ነው በኢስላም አንድ ሰው ኢማም ሆኖ ከመራ ከኋላ ያለው ምንም አሚን ብቻ ነው የሚለው። አሚን ብያለው ከዚህ በኋላ አያስፈልገኝም የሚል ትውልድ እንዲመጣ ባሪያ ሆኖ ከስር እያሸረገደ እየተለማመጠ ሁለተኛ ዜጋ ሆኖ የሚኖርባት ኢትዮጵያ የለችም ከዚህ በኋላ። ሁለተኛ ዜጋ ሆነን ኢትዮጵያ ውስጥ የሚኖሩ ሙስሊሞች እየተባልክ መኖር የለብህም። ኢትዮጵያዊ ነህ። ኢትዮጵያዊነትን እነሱ አይደለም የሰጡ፣ እነሱ አይነሱ። ኢትዮጵያዊነት ሲቀነቀን ሁልጊዜ ኦርቶዶክስን ካላቀነቀንክ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ካላቀነቀንክ ኢትዮጵያ አይደለም የሚባልበት ትውልድ ቀርቷል። የለም፣ ዳግምም አይመጣም። እንዲህ አይነት ነገር እንዲህ አይነት ጨዋታ የለም። የሰውን ሃይማኖት አንነካም። አዎ። ሰዎችን ታከብራለህ። አዎ። ሀሳባቸውን ታከብራለህ። አዎ። ግን ለሀሳባቸው ተገዥ ሁኑ። እኛ ያላልነው እኛም ማንለውን ነገር አትበሉ፣ እኛ ምንለውን ነገር በሉ የሚል ትውልድ ካሁን በኋላ አይታሰብ፣ አይመጣትም። ስለዚህ ኢንሻአላህ መጅሊስ ምርጫ ካለም ለመምረጥ ሞክሩ። ያለው አሁን በዚህ በ3 ዓመት የቆየው መጅሊስ ከነ ችግሮቹ ከነ ኩታንኩቱ ከነ የትምህርት ችግር እንኳን ቢኖርበት የተሻለ ነው ብዬ ነው የማምነው። የተሻለ ነው ብዬ ነው የማምነው። ከነ ችግር የለበትም አላልኩም። ችግር አለበት። በደንብ ብትመረምሩት ችግር አለበት። እነሱም ችግር የለብንም ብሎ አያምኑ። ግን ቢያንስ ግን ስራ እንዲሰራ አድርገዋል። ስራ እነሱ አልሰሩም እንኳን ብላችሁ ብታምኑ ስራ የሚሰሩ ሰዎችን አልከለከሉም። ኮምፓራቲቭ ሪሊጅን በስፋት የተሰራው በዚህ በ3 ዓመት ውስጥ እነሱ ባሉበት ጊዜ ነው እና በዚህ የተነሳ እንትን ነው። ጥሩ ጎናቸውንም አመስግኑ፣ መጥፎ ጎናቸውንም ጥሩ ያልሆነውን ነገር ጥሩ አይደለም እንደምትሉት ሁሉ ጥሩነታቸውን ደግሞ በጥሩነታቸው እንትን በሉ። ጥሩ ናቸው ምናምን ብላችሁ እንትን በሉ። የባሰ ነገር ግን ከመጣ ግን ኮምፓራቲቭ ሪሊጅን የሚባል ነገር የለም።
ላይሰንሳችን ይቀማል፣ የፈቃዳችን ይቀማል። ከዛም ባሻገር መቀማት ብቻ አይደለም፣ መሬት ላይ ምንም አይነት ስራ አይኖርም። ሽባ ነው የሚያደርጓቸው እነዚህ ሰዎች ማለት ነው። እና አላህ ይጠብቀን ከእነዚህ አይነት ሰዎች ፈሳድ። አላህ ከሙፍሲዲን ከሚላቸው አላህ ይጠብቀን። ፈሳድ በጣም አደገኛ ነው። ዲንን መወርወር፣ የውስጥ ኃይል የሚወረወረው ነገር አላህ ይጠብቀን ከዛ ውስጥ ማለት ነው። ሙስሊም አቃፊ እንጂ ነቃፊ አይደለም። ሙስሊም አካታች እንጂ አግላይ አይደለም። ስለዚህ እንቀፋችሁ በመነጋገር ካመናችሁ እንኳን አይደለም ክርስቲያኖችን እናንተም ሽርክያት ውስጥ ቢዳ ውስጥ ያላችሁ ሰዎችን ወደ ኢስላም መጣራት እንችላለን። በትትና ሳንሰዳደብ ብለን ምናምን ሰዎች ነን እዚህ የተቀመጥነው እና ከዛ አንጻር ነው። በርቱ፣ ተበራቱ። እንግዲህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ዋሉ። መልካም ጊዜ። ይሰማ ውጡ እንጂ ምን ታፈጣላችሁ? አላህ የበለጠ ይውደዱ። አታፍጥጡ፣ ውጡ። ካልሆነ ልትከረብተን ነው። አዎ እንዴ ተከብራችሁ አይሻልም? ውጡ፣ ውጡ። አላህ ይጨምርልህ ረዥም እድሜና ከጤና ጋር ይስጥህ። ጀዛካላ በጣም ነው የማመሰግነው። አሚን። እሺ አውራት ሀዊን አግኛትና እሺ፣ ኢንሻአላህ እሺ።